ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን የዕለቱን ዜና ይዘንላችሁ የቀረብኩት እኔ ብስራ ዙሪ ነኝ አብራችሁን ቆዩ የሁለተኛ ደረጃ ኪፒ ተማሪ ፕሬዝዳንታዊ ምርጫ ህዳር 30 ቀን የተካሄደ ሲሆን የወላጆች ኮሚቴ በቦታው ተገኝቶ ተማሪዎችን የወክላል ያሉትን ተወዳዳሪ መምረጣቸውን ለመመልከት ችለናል ሲል ሪፖርተራችን ዘግቧል ዛሬ አጠቃላይ የተማሪዎች ምርጫ ይኖረናል ኦባማ ካሳውን በንስር ክበብ ፓርቲ በመምራት እና ማሊት ይርጋ ደግሞ ዩጂኤስ በመምራት ይገኛሉ ፍትሃዊ ምርጫ ይሆናል ብለን እናስባለን እሺ ምርጫው ምን ይመስላል ሂደቱስ እንዴት ነው ምንስ እየተሰማሽ ነው በዛሬው ምርጫው በጣም ጥሩ ነው ቀስቃሾቹም ተወዳዳሪዎቹም ጥሩ ናቸው በዚህ ልክ አልጠበቁትም ነበር ያው ሃይስኩል ስለሆኑ ጥሩ ፍክክር ነበር ተማሪዎቹ በጣም ዲሲፕሊን ናቸው የመጀመሪያ ሩብ ዓመት የውጤት መግለጫ ቀን ታህሳስ 3 ቀን ያው በሁሉም ግቢዎች የተደረገ ሲሆን በእለቱም ወላጆች ከመምህራን ጋር ስለ ልጆቻቸው ውጤት በቅርብ መወያየት መቻላቸውን ትምህርት ቤቱ አስታውቋል በቦሌ ክፍለ ከተማ ወረዳ 04 ጽዳት አስተዳደር ባዘጋጀው የተማሪዎች መልሶ መጠቀም ኤግዚቢሽን እና ባዛር ላይ ተማሪዎች መልሶ በመጠቀም የሰራቻቸውን ስራ ይዘው መቅረባቸውን የአንደኛ ደረጃ ርዕሰ መምህር ዘግበዋል የቅድመ መደበኛ ተማሪዎች ለወራት ስለ ጽዳት የተማሩ የስነ ምግባር ትምህርት የመጨረሻ ተግባራዊ ትምህርት የመማሪያ ግቢያቸውን በማስጠናቀቅ ርዕሰ መምህርቷ ተናግረዋል ቤስት ላንጉዌጅ ስፒከር የሆኑ ተማሪዎችን በማበረታታት ሌሎች ተማሪዎች ፍላጎት እንዲኖራቸው ማድረግ ይቻላል ሲሉ እንግሊሽ ክለብ አባል የሆኑ ኃላፊዎች ተናግረዋል የዕለቱን ዜና ይዤላችሁ የቀረብኩት እኔ ብስራት ዘውዴ ነኝ እስከ ሳምንቱ ቸር እንሰንብት